ሶ ልጄን ከአንድ ቋንቋ በላይ ማስተማሬ የንግግር ክህሎቱ እንዲዘገይ ያደርጋል ወይም ደግሞ ዘግይቶ እንዲናገር ያደርጋል ወይም ደግሞ የመወዛገብ ቋንቋውን በደንብ ያለመረዳት ነገር ሊያጋጥመው ይችላል ብላችሁ አስባችሁ ታውቃላችሁ? እናም ህፃን ልጆቻችሁን ቋንቋ ገና በሚለማመዱበት ሰዓት ላይ ከአንድ ቋንቋ በላይ ለማስተማር እየፈራችሁ ያላችሁ ወላጆች ካላችሁ ጥሩ ዜና ላይ ምንም ያገናኘው ነገር የለም። እንደውም ብዙ ቋንቋ መልመዳቸው ብዙ ጥቅም አለው። እሺ በመጀመሪያ አንድ ግልጽ ማድረግ ያለብን ነገር ልጆች ገና መናገር ከመጀመራቸው በፊት ነው ቋንቋ መረዳት የሚጀምሩት። ለዛም ነው ቶሎ መናገር እንዲጀምሩላችሁ እነሱ ንግግር ባይጀምሩ ለራሱ አጠገባቸው ሆናችሁ ተረት ነገር ማንበብ ወይም ደግሞ መናገር ወይም ሰሩትን ነገር ማብራራት ከነሱ ጋር ዝም ብሎ ኮንቨርሴሽን እንዲኖራችሁ ወይም ደግሞ ንግግር እንዲኖራችሁ የሚመከረው። ይህም ህፃናት ከተወለዱ ጊዜ ጀምሮ 3 ዓመት እስኪሞላቸው ድረስ ላንጉጅ ዊንዶ ፔሪድ እንለዋለን። ይህም በከፍተኛ መጠን ቋንቋን እየተማሩ የሚመጡበት ጊዜ ነው። የሚገርማችሁ ነገር ደግሞ ህፃናት እንደ አዋቂዎች ያለም ቋንቋ የሚማሩት። እነሱ የሚማሩበት 4 መንገዶች አሉ። ኤክስፖዠር፣ ሪፒቲሽን፣ አሶሲዬሽን እና ሶሻል ኢንተራክሽን የምንላቸው ናቸው። ይህም ማለት ለቋንቋ ተጋላጭ ከሆኑ ከዚህ ተጨማሪ ቃላት የሚደጋግሙ ከሆነ ነገሮችን የሚያያይዙ ከሆነ ከቃላት ጋር የሚያያይዙ ከሆነ ከዚህ ተጨማሪ ደግሞ ያንን ነገር የሚማሩበት ወይም ደግሞ የሚለማመዱበት ሌላ ሰው ካላቸው ወይም ደግሞ ማህበረሰብ ካለ ያ ኢንተራክሽኑ ካለ ይህን ቋንቋ በደንብ ይለምዳሉ። ስለዚህ ህፃናት በተፈጥሮ መልቲሊንጓል ናቸው። ማለትም ብዙ ቋንቋ በቶሎ የመማር እድላቸው በጣም ከፍተኛ ነው፣ ይችላሉ። ስለዚህ ልጆቻችሁን ብዙ ቋንቋ እንዲማሩና እንዲለምዱላችሁ የምትፈልጉ ከሆነ እናንተ የምታስተምሩበት መንገድ አይደለም ዋና ወሳኙ ነገር ኤክስፖዠሩ ወይም ደግሞ ለዛ ቋንቋ ተጋላጭነታቸው ነው። ይህ ማለት በየቀኑ የምትጠቀሙትን ቋንቋ ወይም ደግሞ እነሱ አካባቢ የሚወራውን ወሬ ከ30 እስከ 40% ድረስ ተጨማሪ ቋንቋ የምትጨምሩ ከሆነ ያንን ቋንቋ በተደጋጋሚነት እየሰሙ የመማር እድላቸው ከፍተኛ ነው። ስለዚህ እነሱ አካባቢ ስታወሩ ቀላል ግልጽ የሆኑ ቃላትን መጠቀም፣ የምትጠቀሟቸውን ቋንቋዎች መደጋገም፣ መጽሐፍ እነሱ አካባቢ ተጨማሪ ቋንቋዎችን እነሱ ማንበብ፣ እናንተ በምትፈልጉት ቋንቋዎች እነሱ እንዲመልሱላችሁ እሱ ነገር ማበረታታት፣ መዝሙሮች፣ ጨዋታዎች እና መሰል የሆኑ ቋንቋዎቹን ሊያበረታቱ የሚችሉ ነገሮችን እነሱ መጠቀም። ከዚህ ተጨማሪ ደግሞ መልስ ሊመልሱላችሁ ሲሉ ታገሷቸውና ጠብቋቸው እስኪመልሱ ድረስ ማለት ነው። ቀጥታ በፍጥነት እናንተ መመለስ የሚፈልጉላችሁ ነገሮች አትናገሩ። ለዚህም ደግሞ እንዲያግዛችሁ ጠዋት ላይ የምትናገሩት አንድ ቋንቋ ካለ ማታ ላይ ደግሞ ሌላ ቋንቋ መናገር ወይም ደግሞ እናት አንድ ቋንቋ የሚችል ከሆነ አባት ሌላ ቋንቋ የሚችል ከሆነ እናት በዛ ቋንቋ ማናገር፣ አባት በዛኛው ቋንቋ መናገር። ወይም ደግሞ ቤት ውስጥ ተመሳሳይ ቋንቋ የምትናገሩ ከሆነ ትምህርት ቤት ወይም ደግሞ አካባቢያቸው ላይ ሌላ አይነት ቋንቋ የሚናገር ከሆነ ይሄም ኤክስፖዠራቸውን ይጨምራል። ስለዚህ በንግግራቸው አረፍተ ነገር ውስጥ የሁለቱን ቋንቋ ቃላት አንድ ላይ ቢቀላቅሉ ምንም ችግር የለውም። ኮድ ስዊቺንግ እንለዋለን። ስለዚህ ሁለት ቋንቋ የምታስተምሯቸው ወይም ደግሞ ሁለት ቋንቋ ለመናገር የሚሞክሩ ህፃናት ለመናገር የመዘግየት ነገር የላቸውም። ተመሳሳይ ነው፣ ምንም ችግር የለውም። እና በተቻላችሁ አቅም የምትፈልጉትን ቋንቋ በጊዜ እንዲማሩላችሁ እናንተ በጊዜ ማለማመድ መጀመር መቻል አለባችሁ። ተጨማሪ ጥያቄ ካላችሁ እንደተለመደው ኮሜንት ላይ ጻፉልኝ። ቤተሰብ ያልሆናችሁ ደግሞ ፎሎ ማድረጋችሁ እንዳትረሱ።